ጤፍ መሸመት ለተሰነው አክሲዮን ግዛት ትበለው። በክቡር ገና በተረጋጋ መንፈስ የሚያስብ ሰው ቁጥቋጦ ውስጥ የሚንኮሻኮሽ ነገር ቢሰማ ንፋስ ሊሆን ይችላል ብሎ ሊገምት ይችላል። በኢትዮጵያ በተለይ በአሁኑ ጊዜ እንዲህ ያለ ቀላል ነገር ሌላ ግምት ሊሰጠው ይችላል። ለምሳሌ አንዱ ተነስቶ የሚንኮሻኮሸው ነገር የአክሲዮን ድርሻ ነው ወይም የሆነ ኢንቨስተር አጮልቆ እያየ ነው ሊል ይችላል። የሌለ ነገር በገሃዱ ዓለም ያለ አስመስለን ብዙ ማውራት፣ የሰማውም ሳይገባው በሰፊው ማስተጋባትና የቅዠት ዓለም በሚመስል ሁኔታ መኖር የዕለት ተዕለት ሕይወታችን ሆኗል። ለዚህ ጥሩ ምሳሌ የሚሆነው የሰሞኑ የካፒታል ገበያ፣ የሰነደ መዋለ ንዋይ ገበያና የኢንቨስትመንት ባንኮች ምስረታ ነው። ባለፉት ሳምንታት በኢትዮጵያ ለመጀመሪያ ጊዜ 2 የኢንቨስትመንት ባንኮች ተመሰረቱ ተባለ። አንዱ የኢትዮጵያ ንግድ ባንክ ያቋቋመው የኢንቨስትመንት ባንክ ሲሆን በግማሽ ሚሊዮን ዶላር ካፒታል መመስረቱና 70 በመቶ ድርሻ የንግድ ባንክ ሆኖ ቀሪው ስሙ ያልተጠቀሰ የግል የአክሲዮን ባለድርሻ መሆኑን ተገልጿል። እንደምንጠረጥረው ይህ የግል የአክሲዮን ባለድርሻ የውጭ ባለሀብትም ሊሆን ይችላል። በመላው ዓለም የፋይናንስን ጉዳዮች በተመለከተ ተግባራዊ የተደረጉ አሰራሮችን ስንመለከት አንድ ቁም ነገር እንማራለን። ይኸውም አንድ ስለ ጥቅሙ ብዙ የተወራለትና በእጅጉ ተሽሞንሙኖ የቀረበ ነገር ለአንድ ተራ ግለሰብ ወይም አካል በስጦታም ሆነ በሽያጭ ሲቀርብለት ተጨባጭ ጥቅሙ ግን ወደ ሌላ ሰው ወይም አካል እንደሚዛወር ነው። የኢትዮጵያ ንግድ ባንክ ኢንቨስትመንት ባንክ ስራ አስኪያጅ ስለ ተቋሙ ተልዕኮ ሲነግሩን ማንኛውም ኢትዮጵያዊ የአክሲዮን ድርሻ ባለቤት እንደሚሆንና ሀብት ማካበት እንደሚችል ገልጸውልናል። ይህ በባለስልጣናት የሚሰጥ የተለመደ የተስፋ ቃል ነው። ይህ የተስፋ ቃል አሁን እኛ ልንጀምረው የተዘጋጀንበትን የኢንቨስትመንት ባንክ የሰነደ መዋለ ንዋይ ገበያና የካፒታል ገበያ ተግባራዊ ሊያደርጉ ዱብ ሲሉ በነበሩ ናይጄሪያ፣ አርጀንቲናና ግብፅ ተሰምቶ ነበር። ተራው ዜጋ አክሲዮን በመግዛት ከአጠቃላዩ የሀገር ኢኮኖሚ ተጠቃሚ ይሆናል የሚለው የባለሀብቶች አባባል በኢኮኖሚክሰኛ ከላይ ወደ ታች እየተንጠባጠበ ለእያንዳንዱ ባለ አክሲዮን ዜጋ የሚደርስ የሀብት ክፍፍል ይባላል። የእኛን ለየት የሚያደርገው ይህ የተስፋ ቃል የሀበሻ ልብስ ለብሶ መቅረቡ ብቻ ነው። እስቲ ወደ ገሃዱ ዓለም የሀገራችን ተጨባጭ እውነታ እንመለስና ቃኘት እናድርግ። በአሁኑ ወቅት አብዛኛው ኢትዮጵያዊ በየዕለቱ ከዋጋ ግሽበት፣ ከግብር ጫናዎች፣ ሰማይ ከነካው የምግብ ዋጋና ከሌሎችም ኢኮኖሚያዊና ማህበራዊ ችግሮች ጋር የማያባራ ግብግብ ላይ በመሆኑ ይህ እንደ ህልም ዓለም በድንግዝግዝ ለሚታይና ከተጨባጭነቱ ይልቅ የተስፋ ዳቦ ለሆነው የአክሲዮን ድርሻ የሚሆን ትርፍ ገንዘብ የለውም። ስለዚህም የውጭ መዋለ ንዋይ ፍሰትን ከሚያበረታታው ከዚህ የተሳሳተ ፖሊሲ በቅርቡ የሚገኘው ውጤት የሀገር ውስጥ አቅምና ሀብት በውጭ ሀብት እንዲፈጠፈጥ ሁኔታዎችን ምቹ ማድረግ ነው። አዲሱ የኢትዮጵያ ንግድ ባንክ የኢንቨስትመንት ባንክ የሀገሪቱን ትላልቅ የመንግስት የልማት ድርጅቶችን በአክሲዮን ሽያጭ ወደ ግል ለማዞር እያማተረ ይሆናል። ምናልባት የኢንቨስትመንት ባንኩ ገናናውን የኢትዮጵያ አየር መንገድን በአክሲዮን ድርሻ ሽያጭ ወደ ግል ለማዞር ይከጅል ይሆናል። በመላው የአፍሪካ ሰማይ ላይ ከማንኛውም የአፍሪካ አየር መንገዶች በላይ የሚበራውና እንደ ብሔራዊ ኩራት የሚታየው ይህ የመንግስት የልማት ድርጅት እውን ለሽያጭ ይቀርባል የሚለው ግምት ወደፊት የሚረጋገጥ ይሆናል። በርካቶች ይህንን የአክሲዮን ሽያጭ ድርሻ ጉዳይ ባለሀብቶችና ባለስልጣናት እንደሚሉት የሀብት ባለቤትነትን ለዜጎች በሚዳረስ መልኩ የማስፋት ሳይሆን በጥቂት አቅም ባላቸው አካላት በተለይም በውጭ ባለሀብቶች መዳፍ ስር እንዲገባ ማድረግ ነው ሲሉ ውሃ የሚቋጠር ስጋታቸውን ይገልጻሉ። በሌላ አነጋገር ጡንቻቸው የፈረጠመ የውጭ ባለሀብቶች አንድ አትራፊና አዋጭ የድሃ ሀገር የመንግስት የልማት ድርጅት ወደ ግል ለማዞር በሚደረገው ጥረት ምርጥ ኤክስፐርቶቻቸውን በማሰለፍ ድርጅቱን ወደ ግል የማዞርን ሂደት በከፍተኛ ፍጥነት ያቀላጥፉና በመጨረሻም ራሳቸው ይገዙታል። ኢትዮጵያ በአሁኑ ወቅት ከቅኝት ውጪ ከሚደንስ ሰው ጋር ትመስላለች። በአንድ በኩል የውጭ ባለሀብቶች በሀገር ውስጥ መዋለ ንዋያቸውን ሊያፈሱ ለማማለል ትጥራለች። በሌላ በኩል ደግሞ የሀገር ውስጥ ኢኮኖሚውን መንፈናፈኛ ለማሳጣት አፍና ይዛለች። ውጤቱን በአንድ ገጹ ለቢዝነስ ክፍት የሚመስል በሌላ ገጹ ደግሞ ዝግ የሆነ የተቃወሰ ፖሊሲ ሆኖ ተገኝቷል። እዚህ ላይ ግን በውጭ ቀጥተኛ ኢንቨስትመንት ላይ አሉታዊ አመለካከት እንዳለው ሰው እንዳትገምቱን በትህትና እጠይቃለሁ። የውጭ ቀጥተኛ ኢንቨስትመንት ስትራቴጂያዊ በሆነ ስልት በአግባቡ ጥቅም ላይ ከዋልና ከሀገሪቱ ተጨባጭ ሁኔታ ጋር አብሮ የሚራመድ ከሆነ መልካም ነው። በኢትዮጵያ እየሆነ ያለው ግን ከዚህ በተቃራኒው ነው። በኢትዮጵያ የውጭ ቀጥታ ኢንቨስትመንት ወደ ሀገር ሲፈስ ፖለቲከኞች በፈገግታ ታጅበው ባንዲራ ተውለብልቦ ሪባን ተቆርጦ የሌለ ሽር ጉድ ተብሎ ይጀምራል። የውጭ ቀጥታ ኢንቨስትመንቱ እንደ ቆዳ፣ አበባ፣ ጨርቃጨርቅና በመሳሰሉት ዝቅተኛ ክህሎት በሚፈልጉ ዘርፎች ላይ ይፈሳል። የኢትዮጵያ የእድገትና የልማት ጥያቄ በመሰረቱ በማይመለስ ዘርፍ ላይ ከፈሰሰው የውጭ ቀጥተኛ ኢንቨስትመንት የተገኘውም የውጭ ምንዛሬ ወደ ውጭ ይኮበልላል። ለዜጎች በጣም አነስተኛ ደሞዝ ይከፍላሉ። ይህም ተደርጎላቸውም ተጨማሪ ማበረታቻ ይጠይቃሉ። እንዲሁም ሆነ የኢትዮጵያ ጠቅላላ ዓመታዊ ምርት ቢያድግም እንኳ በዚያው መጠን የሀብት ክፍፍሉ ልዩነት እየሰፋ የዕዳው ጫና እየከፋና የኢኮኖሚ ጥገኝነታችን እየተባባሰ ነው።
ከዚሁ ጋር ተያይዞም ዓለም አቀፉ የገንዘብ ተቋም አምና በሰኔ ወር 2016 ዓ.ም የኢትዮጵያን ብር ከማንኮታኮቱም በፊት የኢትዮጵያ ኢኮኖሚ እያደገ ነበር። የኢኮኖሚ እድገቱ ጥራትና ደረጃ አጠያያቂ ቢሆንም ቅሉ የኢትዮጵያ ኢኮኖሚ ከግዙፉ ፊኛ ጋር የሚመሳሰል ሲሆን የሀገሪቱ ኢኮኖሚ እንደ ግዙፉ ፊኛ በመጠኑ ትልቅ ሆኖ የሚታይ ሲሆን ውስጣዊ አወቃቀሩ ግን አቅመ ቢስ ነው። ለኑሮ ውድነትና ለውጭ ምንዛሬ እጥረት ቢዳረግም በብድር ገንዘብ በተገነቡ መሰረተ ልማቶች በዓለም ገበያ በየወቅቱ ዋጋው በሚዋዥቅ የጥሬ ዕቃ የውጭ ንግድ ዛሬ በጥሩ ሁኔታ እንደሰራ ነው ሲባል ነገ አንዲት ፖለቲካዊና ማህበራዊ አለመረጋጋት ሲከሰት ድርግም ብሎ በሚጠፋ የውጭ መዋለ ንዋይ ላይ ነው። በእንቅርት ላይ ጆሮ ደግፍ እንደሚባለው ሁሉ ይኸው የኢንቨስትመንት ባንክ የሚባል አጀንዳ መጥቶልናል። ለዛውም በግልጽ ይፋ ያልተደረገና ከመጋረጃ በስተጀርባ ያደፈጠ የውጭ ባለሀብት በአጋርነት የባለቤትነት ድርሻ የሚይዝበት። እናም በዚህ ሁኔታ ነው ተራው ዜጋ ወደ ግል የሚዘዋወረው። የመንግስት የልማት ድርጅቶች ባለ አክሲዮን ሆኖ ፍትሐዊ የሀብት ክፍፍል ተጠቃሚ ይሆናል እየተባለ የሚሰበከው። እዚህ ላይ አንድ መሰረታዊ ጥያቄ እንዳነሳው ይፈቀድልኝ። ከዚህ የኢንቨስትመንት ባንክ እንበለው የሰነደ መዋለ ንዋይ ገበያ ወይም የካፒታል ገበያ ከሚባለው በአሁኑ ወቅት አየሩን ከሞላው አሸሸ ገዳሜ የሚጠቀመው ማን ነው? በእውነቱ ከዚህ ግርግር የሚጠቀመው ከትልቁ አገራዊ ድፎ ዳቦ የድርሻን ታገኛለህ እየተባለ የሚሰበከው ተራው የኢትዮጵያ ዜጋ ነው ወይስ ተሽቀዳድመው በመጀመሪያው ረድፍ ላይ የተሰለፉት ውስጥ አዋቂ ሊቃንና የውጭ ባለሀብቶች ናቸው? አንዳንድ ወገኖች የኢንቨስትመንት ባንክ የሰነደ መዋለ ንዋይ ገበያና የካፒታል ገበያ እንደ ኢትዮ ቴሌኮምና የኢትዮጵያ አየር መንገድ ባሉ የሀገር ሀብቶች ውስጥ የአክሲዮን ድርሻ እንዲኖራቸው በማድረግ ሀብት እንዲያፈሩ ምቹ ሁኔታ ይፈጠራል ብለው እንደሚከራከሩ አውቃለሁ። የብዙ ሀገራት ተሞክሮ እንደሚያሳየን ጠንካራ ተቋማት በሌሉበት አቅም ያለው ሕግና ስርዓት ባልተፈጠረበትና ብሔራዊ ጥቅማችንን ለማስከበር የሚያስችል እቅድና አሰራር ባልተዘረጋበት ሁኔታ የአንዲት ታዳጊ ሀገር አትራፊና ወሳኝ የልማት ድርጅት በከፊል ሆነ በሙሉ ለሽያጭ ሲቀርብ የውጭ ባለሀብቶች ዙርን በማክረር በዜጎች መካከል አካታች የሀብት ክፍፍል እውን ያደርጋል ተብሎ የተሰበከለት የሰነደ መዋለ ንዋይ ገበያ በጥቂት የውስጥ አዋቂ ግለሰቦችና የውጭ ባለሀብቶች መዳፍ ስር ይወድቃል። እናም የሰሞኑ ኢንቨስትመንት ባንክ የሰነደ መዋለ ንዋይ ገበያና የካፒታል ገበያ ርዕስ ጉዳይ የመላው ኢትዮጵያ የኢኮኖሚ እድገት እንዲፈይድ ከተፈለገ በሰከነ መንፈሱና በተረጋጋ ስርዓት በጥንቃቄ መመራት አለበት። ከሁሉም በላይ ግን ይህ ዜጎችን ተጠቃሚ ያደርጋል የተባለው የአክሲዮን ድርሻ ጉዳይ እውነትም አካታችና የዜጎችን ሀብት የማፍራት መብት ለማረጋገጥ የሀገር ሀብት የሆኑ ድርጅቶች በአክሲዮን ድርሻ ወደ ግል ሀብት ሲዘዋወሩ ተጠቃለው በባዕድ ኪስ እንዳይገቡ ከጅምሩ እስከ ፍጻሜው ጥንቃቄ መደረግ አለበት። ቻይና ካደረገችው እኛም ማድረግ አይሳነንም የሚሉት ብሂል ሌላው ከዚህ ርዕስ ጉዳይ ጋር በተያያዘ ተዘውትሮ የሚሰማው ድምፅ ቻይና ካደረገችው እኛም ማድረግ አይሳነንም የሚሉት ብሂል ነው። በአንድ ፓርቲ የምትመራው ቻይና የአክሲዮን ገበያን ተግባራዊ ስላደረገች ኢትዮጵያም ታሳካዋለች ብሎ መከራከር አያዋጣም። እስቲ የቻይናን ተጨባጭ ሁኔታ በመጠኑ እንቃኝ። ቻይና የራሷን ባንኮች፣ ግዙፍ ቴክኖሎጂ ተቋማትና የፖሊ አውጪዎችን አቅም ገንብታለች። ወደ ሀገሯ እንዲፈስ የምትጋብዘው የውጭ ቀጥተኛ መዋለ ንዋይ የራሷን ስትራቴጂካዊ ግቦች የሚያሳኩትን ብቻ መርጣ ነው። እንቁ የሆኑትን ብሔራዊ ሀብቶቿን ለማንም የውጭ ባለሀብት አሳልፋ አልሰጠችም። ለምሳሌ የሻንጋይ አውሮፕላን ማረፊያ የአክሲዮን ድርሻ ለማንም የውጭ ባለሀብት ለሽያጭ ስታቀርብ አልታየችም። በኢትዮጵያ እየታየ ያለው አዝማሚያ ግን ከዚህ በእጅጉ የተለየ ነው። አሁን በኢትዮጵያ እየታየ ያለው ቅጥ የሌለው የመንግስት የልማት ድርጅቶችን በአክሲዮን ድርሻ ወደ ግል ባለሀብት ለማዘዋወር የሚደረገው አስረሽ ምቹ የካዝናችንን ቁልፍ ለባዕድ ከመስጠትም አልፎ ራሱ ካዝናችንን ከነነፍሱ ለሌላ ወገን አሳልፎ የመስጠት ያህል ነው። በመጨረሻም የምለው የኢትዮጵያ ንግድ ባንክ አካል የሆነው የኢንቨስትመንት ባንክ ሲመሰረት ብሔራዊ ኢኮኖሚያዊ እድገት ማስመዝገብ በሚል አልባሳት ተሽሞንሙኖ ሊሆን ይችላል። ተሰባሪ እቃዎች ላይ የሚጻፈው ማስጠንቀቂያ በጥንቃቄ እያዙት የሚል ጽሑፍ እንዳለው ሁሉ ይህም ኢንቨስትመንት ባንክ በሁለመናው ጥንቃቄን አልፋና ኦሜጋው ሊያደርግ ይገባል። እንደ ኢትዮጵያ ንግድ ባንክ ያለው የመንግስት ባንክ በስም ካልተጠቀሰ የውጭ ባለሀብት ጋር በሽርክና ኢንቨስትመንት ባንክ መስርቶ ለህዝቡ የአክሲዮን ድርሻ እንደሚሸጥ በስፋት ካወራ ችግር አለ ማለት ነው። በተለያዩ ሀገራት የታየው ተመሳሳይ ልምድ እንደሚያረጋግጠው ይህ ሂደት በዜጎች መካከል አካታችና ፍትሐዊ የሀብት ክፍፍል የሚያሰፍን ሳይሆን የግል ኮርፖሬሽን ተጠቃሚነትን እውን የሚያደርግ ሲሆን ነው የታየው። እዚህ ላይ መከራከሪያ ኢትዮጵያ ለውጭ ባለሀብቶች በጭራሽ በሯን መክፈት የለባትም የሚል አይደለም። በእርግጥም ሀገራችን በሯን ለውጭ ቀጥታ ኢንቨስትመንት መክፈት አለባት። መሰረታዊ ጥያቄው እንዴት፣ ለማንና የትኛውን ግብ ለማሳካት የሚለው ነው። እነዚህ መሰረታዊ ጥያቄዎች በአግባቡ ሳንመልስ ቀርተን ግርግሩ፣ መደናበሩ፣ ሆይ ሆይታው በዚሁ የሚቀጥል ከሆነም እንበል የዛሬ 10 ዓመት ስንባንን የብዙ የተደሰኮረለት የአክሲዮን ገበያ በጥቂት ብልጣብልጥ የሀገር ውስጥ ሊቃንና የውጭ ባለሀብቶች መዳፍ ስር ወድቆ እናገኘዋለን። በአሁኑ ወቅት ጤፍ መሸመት የተሳነው ዜጋ የዛሬ 10 ዓመት ባለ አክሲዮን ለመሆን ይቅርና ከናካቴው የዕለት ጉርስ የዓመት ልብስ እንዳያጣ ጊዜው ሳይረፍድ ካሁኑ መላ እንምታ። ጤፍ መሸመት ለተሳነው አክሲዮን ግዛ ማለታችንንም በልኩ እናድርገው ይላሉ።
አቶ ክቡር ገና